እያንዳንዱ ምድር ላይ የተላኩት ነብያት ከአንድ ፈተና ወይም የቂያማ ቀን ከሚከሰት ፈተና እያንዳንዱ ነብያት አስጠንቅቀዋል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ደግሞ ይበልጥ ስለዚህ ፈተና ለህዝቦቻቸው አስጠንቅቀው ወይም አስተምረው አልፏል። ይህም ፈተና የማን ፈተና ነው? የደጃል ፈተና ነው ማለት ነው። ደጃል እንደሚታወቀው አላህ ብዙ ተአምራቶችን ሰጥቶታል። ከሰጠው ተአምራት ያው የሞተን ሰው ህያው ያደርጋል በአላህ ፍቃድ ማለት ነው። እሱ የረገጠበት መሬት ደግሞ መሬት የደበቀችን ማዕድናት ሁሉም ትተፋለች ማለት ነው። ይህንን አላህ የሰጠው ተአምራት ነው ሰዎችን ለማታለል ማለት ነው። ስለዚህ ከዚህ ፈተና ለመጠበቅ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሐዲሳቸው ያስቀመጡት አንድ መልእክት አለ። እሱ ምንድነው? ከአቢ ደርዳ የተዘገበ አንድ ሐዲስ አለ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ይላል፣ መን ሐፊظ 10 አያት ከ10 አንቀጾችም የሐፈዘ ሰው አሉ ረሱል ሰለላሁ ዐለይሂ ወሰለም ሚን አወል ሱረቱል ካፍ ከሱረቱል ካፍ ከመጀመሪያዎቹ 10 አንቀጾችን የሐፈዘ ሰው ዑሲመ ሚን ደጃል ከደጃል ፈተና አላህ ይጠብቀዋል አሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። በሌላ ሐዲሳቸው ደግሞ ከሱረቱል ካፍ ከመጨረሻዎቹ 10 አንቀጾችን የሐፈዘ አላህ ከደጃል ፈተናዎች ይጠብቁታል ብለዋል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ሁለቱንም ሐዲሶችን ስናስታርቃቸው ከመጨረሻውና ከመጀመሪያ 10 ነው ያሉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። የመጨረሻው ያሉት ያው አንድ ሰው የመጨረሻዎቹን 10 አያዎችን ከሐፈዘ የመጀመሪያዎችን ለማሐፈዝ እንዲያበረታታው ነው። የመጀመሪያዎቹን 10 አያዎች ወይም አንቀጾችን የሐፈዘ ደግሞ ሰው ሙሉ እንዲሐፍዝ ይገፋፋል ማለት ነው። በዚህ መልኩ ያስታረቁ ዑለሞች አሉ ማለት ነው። ብቻ ከዚህ ሐዲስ የምንማረው መልእክት ምንድነው? ከደጃል መጠበቅ ካለብን ማለት ከደጃል እንድንጠበቅ ከተፈለገ እነዚህ 10 አያዎች ከሱረቱል ካፍ ማሐፈዝ ይኖርብናል። አላህ ያግራልን። ወሰላሙ አለይኩም ወራህመቱላህ